ጭራሽ አባዬንም ጥሪው አልከኝ ምንድነው እንካ ጽናት ያስታውሽሻል እንዴ መጭረሳ አስታ ማለት አው ጽናቴ ሁሉንም ነገር አስታውሻለሁ እንዴ ኪራ እኝ እስኪ ይሄን ፊት አስታውስከው አው ሁላችንም አስታውሻቸዋለሁ ጽናቴ ተመስገን ጌታዬ ላንተ ምን ይሳናሃል ወይኔ ምን ዝምታ ነው ሁሉም ይስማኝ ደስታ አይደለ እንዴ ተመስገን ወይኔ ጠላት ክፉ አስቦ ቢያደርግም ፈጣሪ ግን ለበጎ አደረገው ኪራ ያስታውስከኝ ግን ብታስታውስም ያለ ሽማግሌ ልጅን አልሰጠም አረጋሽ ችግር የለው ጽናት እንደ ስሟ ጽናት ናትና ወደ ሀገሬ ሄጄ ያለውን ነገር ትውስታውን መልስለታለሁ ባለችው መሰረት አሁን ቢዘገይም ጊዜው ደርሶ ይገኛል በዛብህ ለክፋት ብሎ ቢያደርገውም ኪራ ራሱን ከሳተበት ሲነቃ ግን የበፊቱን ትውስታ ሊመለስለት ችሏል ጽናት አባትየውን ከሰበሰበ በኋላ ሁላችሁንም አስታውሻለሁ በማለት ያበስራቸዋል ጮቤ ረገጡ በሌላ በኩል ስፒድ ወደ ራኬብ ቤት አምርቶ ነበር ራኬብ ግን ሌባ እንደገባ ስላወቀች የባሏን ስም አስመስላ በመጥራቷ እሱም ፈርቶ ሊመለስ ችሏል በቀላሉ አምልጣለች ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን ይያልኩኝ እንደተለመደው ጽናትን ይጀመጣው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ራኬብ የህቴ ቀንደኛ ጠላት ጽዮናት በማለት ከሷ ጋር እየተከራከረች ትገኛለች ላንዴና ለመጨረሻ ጊዜ ላናገራት በማለትም ከነምሩ ቤት አምርታ ነበር በዚህ መሃል ታዲያ አለምዬም ነበረች በዛ መሃል አንድ ሁለት ተነጋግረዋል ነገሩን የከፋ ያደረገው አለምዬ በመሃል እየገባች እህቷ መጥፎ ሰው እንደሆነችና ከማንም ጋር እንደማትስማማ እየነገረቻትም ነበር እኔ ሰኒ እንደዚህ አታደርግም በጣም ጨዋናት በማለት ስለ እህቷም እየተከራከረች ነበር ታዲያ ሲሆን እኔ ማቀው ነገር የለኝም ብላለች ሌላ በኩል ስለቅዱ እያወራ ነው ስፒድ እንዴት አድርገን ከነሰኒ ቤት ገብተን የካርታ ፕላኑ ወረቀት መውሰድ አለብን በሚባለው ሁኔታ እየተወያዩ ይገኛሉ ሰኒ በኩል ሲጣራ እህቴ ከባለቤቷ ጋር ነው የምትኖረው ብቻዋን አትኖርም በማለት መረጃ አቀብላለች በሌላ በኩል ደግሞ ሲያጣሩ የብቻቸውን እንደሚኖሩ ትዳር የሚባል ነገር የላቸውም የሚባል ሁለት አይነት መረጃ ይዘዋል እና የትኛው ያሸንፋል በሚለው ላይ እየተከራከሩ ይገኛሉ ስፒድም የሰኒን ባህሪ ጥንቅቅ አድርጎ ያቅና እሷ የውሸቷን ነው የሚመስለኝ እሷ የእውነተኛ መረጃ አሰጥህም አውቃ ነው ለህቴ ባለቤት አላት ያለች ስለዚህ ብቻዋን ነው የምትኖረው ዛሬ ማታ መፈጸም አለብን በማለት ተስማምተዋል ጉዳዩንም ለመፈጸም ሽርንጉድ እያሉ ይገኛሉ አሁን ጓደኛውን የቀድሜ ልግባ ሲለው አያንተ ይለፍህ እኔ ገብቼ በሩን ከፍትልሃለሁ በማለት ባጥረም ዘሮ ሲገባ ነበር በሩንም ከፍቶለት ብቻ ያለውን ነገር እያጣሩ ነው ራኬብ ስልኳን እየነካካች ነበርና በድንገት ቤት ይንኳኳል እናም የሆነ ኮሽታ ሲሰማ እየደነገጠች ነው በዚህ ሰዓት ማን ሊመጣ ይችላል በማለት እየተጨናነቀች ትገኛለች እናም በመስኮትም ማይታ ነበር ቤቱንም ሾፍ ማድረግ ጀመረች በዚህ መሃል ታዲያ በሩንም ለመክፈት ሞክራ በጣም ፈርታለች ነገሩየው እየቀረበ ሲሄድ እነሱ ኮቴያቸው ወደፊት እየመጣ ነው ጥበብ የማያልቅባት ራኬብ ታዲያ አሁን አንድ ነገር አድርጋለች የባለቤቷን ስም ጠርታ ጨርሻለሁ በማለት ብዙ ሰው ከቤት እንዳለ አስመስላ ታወራለች ስፒድም ፈርቶ ብቻዋን አይደለችም በማለት ግቢውን ለቆ ይወጣል እሷም እንደዚህ አይነት ጀብዶ ሰርታ ራሷን አተረፈች ታዲያ ለቅዱስ የደውላ የተፈጠረውን ነገር አንድ ባንድ ተነግረዋለች እሱም እንግዲህ ጓደኛውን ይዞ ወደ ቤቷ ማምርቶ ነበር ናቲ ፈራው ተባሁ ያለ ወደሷ ቤት አምርቷል እንግዲህ እሷን ሲያያት ፎቢ ያለበት ለምን እንደሚፈራት ባይታወቅም ቅዱሴ አውርቶ እስከሚጨርስና ነገሮች እስክብራሩለት መቆየት አልቻለም ናቲ ባክ ቅዱሴ እንሂድ በማለት እየወተወተውም ነበር አንተ ምን ሆነህ ነው የምትፈራ በማለትም ማናገረው ነበር ግን ደግሞ ማታ ሌቦች ሲመጡ መልክሽን በመስተዋት አይተሽ ነበር ወይ ራስሽ ሌላ ሰው መስሎ ታይቶሽ እንደሆነ በማለት ያሾፈባትም ነበር ኪራ በዛብህ ቅጥቅጥ አድርጎ ስለደበደበው ራሱን ስቶ ለረጅም ጊዜ ቆይቶ ነበር ጽናትም ከጭኗ ላይ አድርጋ ራሱን ሳተብይ በማለት እንባውን ያጠለለች ነበር በዚህ መሃል ታዲያ ዴቭ እንዴት ተደፋፈረን አሁንማ ሄጄ ገጥማለሁ በማለት ይገለገላል በወሬያቸው መካከል ታዲያ ኪራ ነቅቷል አሁን ባለው ሁኔታ ኪራ የነቃህልይ በማለት ደስታቸውን ያጣጣሙ ነው እሌናም በጣም ደስ ብሏታል ሜላት ከናቲ ራስ ላይ አልወርድም ብላለች መንገድ ላይ አግንተውም አንዳንድ ነገሮችን አነጋግረዋለች ለምንድነው የራቀኝ በማለት እሱ እኔ አልፈልግሽም ስለዚህ አንቺ ጓደኛዬን ያስከፋሽው ነው እሱ ደግሞ ከመሬት አንስቶ ነው ሰው ያደረገኝ ያለሱ መኖር አልችልም እሱ አውጦ ቢጥለኝ ከየት ተጠጋለው በማለት ያለውን ነገር አስረድቷታል
ጨዋታና ቀልድ አልቅባትምና በቃ እሱ ቢያስወጣ ከኔ ሱቅ ትመጣለህ በማለት እንደዚህ ብላም ታወራለች። እሱም እንግዲህ ያለሱ መኖር አልችልም፣ አንቺ ደግሞ እንዳለ መታደል ሆኖ አንቺን ሲያይሽ ደስ አይለውም፣ ስለዚህ አትምጪ በማለት ኩምሽሽም አድርጓታል። አንዳንድ ሰው ንግግር ጎዳው ሲባል አላምንም ነበር፣ አሁን ጎዳኸኝ በማለት ተቀይመውም ትገኛለች። ቃጠል አድርጋም ወንዶቹ የምትፈልጉትን ነገር ካገኛችሁ ዞር ብላችሁ አታዩም በማለትም ጥለው ትሄዳለች። እሱም አንድ ቀን ሳልደርስባት ወንዶች ምትል ግን ለምንድነው ባለፈው እንደዛለችኝ ዝም አልኋት፣ አሁን ደግሞ እንደዛ ምትል እኔ የተደረስኩባት በማለት ጨዋታውን ይቀርላታል። ሰኒ አጋቹን እየለመነችው ትገኛለች። አሁን እኔም ፍተኝና የማይጸጽትህን ስራ በሰራ ይሻልሃል በማለት ብቻ እንደመከረገርም እየመከረችው ነበር። አንቺ ልጅ አርፈሽ ተቀመጭ፣ የማይሆን ነገር ያደረግሽ ከስፒድ ጋርም እያጣላሽ ነው በማለት ቢነግራትም እባክህን በማለት ትለምነዋለች። እኔ ክፉኛ ስለተናደደች አሁን አስጨናቂን አንዳንድ ነገሮችን እየሰደበችው ስለሆነ እሱም ደግሞ ከመማታቱ አልቆጠብም ብሏል። እሷም ትናገራለች፣ እሱም እየደበደባት ይገኛል። በዛብህ የጽናትን አባት መንገድ ላይ ሲያገኘው አንዳንድ ነገሮችን ተናገረው። እንዴት ነው ያ ከርፋፋ የልጅ ባልህ እንዴት ሆነ በማለትም ጠይቆት ነበር። ምንድነው ምን ተፈጥሮ ነው? እኔማ ከቤት የሰማኸው ነገር አለ ብዬ በማለት እንደደና መርዶ አስረድቶታል። አሸም ክፉኛ ተናደደ። አንተ ምን አገባህ? ለረጅም ጊዜ አመጣችሁ ያስቀመጣችሁት ለምንድነው በማለት በዛብህ ሲናገር መሬቴን አውርሼ ባስቀምጠው አንተ ምን ይመለከታል በማለት ጋሼ ጎጃ ብሎም ያናግረዋል። ልጅን አይቼው ልምጣና ፖሊስ ጣቢያ ሄጄ አመልክቼ ልክ እንደ ወንድምህ ልክህን አስገባሃለሁ በማለት እሱን ያደረህ ቀን እንተያያለን በማለት በፉክክርም ይለያያሉ። ቅዱሴና ሆሚን ካገኘ በኋላ ካፊ ስለተፈጠረው ነገር እያወራ ነበር። ራኬብ እኮ እንደዚህ ሆና አመለጠች፣ ሌቦች መጣው ሰው እንዳለ አስመስላ ስታወራ እነሱ ፈርተው ጥለዋት ሄዱ በማለት ያለውን ነገር ያወራል። ፕላቲንም አብሬ ይዤው ሄጄ ነበር፣ እሱ ደግሞ ፈርቶ ስለነበረ እንሂድ እያለ ጨዋታውን ሊያስጨርሰኝ አልቻለም። እኔ እኮ ናቴ ግርም ይለኛል፣ እኔማ ከአንድ ቤት ዘግቶ ማስቀመጥ ነበር በማለት እየተሳሳቁም ነበር። ሻያሌው ከቅርብ ጊዜ ወዲህ የኛ ቤት ትዳር አሁን እየፈረሰ ይገኛል። ምክንያቱም እኛ አዳዲስ ነገሮች እየመጡ ሰላማችን እየነሱት ነው። ሰላም እኮ የሰው ልጅ ስም ሆኖ ቀረ በማለት ትመልስለታለች። ባለቤቷ አለምየም ነገሮች መስተካከል እንደሚችሉና ብቻ አሁን ቡና ላፍላለህ ቤቱን ፏፏል አድርገው በማለትም አንዳንድ ነገሮችን ታወራለች። እሱም ይሻላል እንዴ በማለት በሐሳቧም ተስማምቶ ነበር። ሌላ በኩል ኪራ ራሱን ስቶ ስለነበረ አሁን ነቅቻለሁ ጋሸን ጥሩልኝ ብሎ ሰብሰብ ታደረገ በኋላ መንቃቱንና ከዚህ በፊት የነበሩ ነገሮችን አንድ ባንድ እንዳስታወሰ ለቤተሰቡ አብስሯቸዋል። ጋሸም ሰዎች ለክፋት ብለው ቢያደርጉትም አሁን ግን እግዚአብሔር ቸር ነገር አደረገ ነቃህልኝ በማለት ብቻ ግን የነበረው ነገር ስላስታወሰ ቤቱ በጣም ደስ ብሎታል። ያየችውንና የሰማችውን ነገር ማመን አልፈለገችም። ኪራዬ የእውነት አስታውሰህ ነው በማለት እቀፈም አድርጋ ለተወሰኑ ሰዓቶች ከሱ ጋርም ነበረች። ሌናም ምልል በማለት ሰፈር አካባቢውን ቅወጥ አድርገዋለች። ብቻ ቤተሰቡ በጣም ደስ ብሎት ይገኛል። ውድና ክቡራናችሁ ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ ያመሰገንኩኝ። በተመሳሳይ ቪዲዮ እስከምንገናኝ ሰላም ዋሉልኝ።